ተሳክቶልኝ ዛሬ ይዤው ሊሄድ ነው። ዛሬ እሺ በስቀና በርትቼ ተራምርኩ እንደገና በጥላት የፊት ሞገስ ሆንከኝ ዳግማዊ እናቴ ቃላት የለኝም። በጥላት የፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ ችራምና በእግዚአብሔር ጠይቅሻለሁ እባክሽ እኔ መናገር ራሱ አልችልም። ያን ነገር ሳወራው ራሱ ያመኛል። እስናናለው ከደለኝ እልን በመለ አብርሃም የሚባለው ልጅ የዛኔ ይዞሽ የመጣው ለአንቺ ሊያሳይሽ በጣም በችግር ነው የተገናኘ ነው። እሱም እንደዚህ አግኝቶኝ ነውና የሆነ ነገር አስቀይሜዋለሁ። በዚሁ ላይ ይቅርታ መጠየቅ ፈልጋለሁ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ያው እንደምትት ተመልሰናል። ዛሬ አብረን የመጣ ነው። ያው ከብዙ መጥፋት በኋላ ድጋሚ መተናልና ይሄን ያህል ጊዜ ጠፋ ነው። ያው ሄኖክ እንደተለመደው ትንሽ አስቸግሮኝ ነው ጸበል ለመሄድ በጣም አስቸገረኝ። እኔም ቤተሰቦቼም ሆነን ለመምከር ሞከርን፣ ለመቆጣት ሞከርን፣ ግን በጣም አስቸግሮኝ ነበረ። በስተመጨረሻ ተሳክቶልኝ ዛሬ ይዤው ሊሄድ ነው። ዛሬ እሺ በስንት መከራ ዛሬ እሺ ብሎኛል። ልንሄድ ነው ወደ ጸበል። ግን በቃ በጣም በእውነት ለመናገር በጣም አስቸግሮኝ ነበር። በጣም ማለት ነው ከአቅሜ በላይ ሁላ ሲሆን ቤተሰቦቼን ሁላ አስቸግሬ፣ በተለይ እናቴን አስቸግሬ እሷ ሁላ እንድትቆጣ አድርጌ ነው ዛሬ ይዤው ለመምጣት የደረስ ነውና ሄንዬ ደግሞ ያው ከስንት ልመና በኋላም ቢሆን ዛሬ እሺ ለሄን ስለመጣ በጣም አመሰግናለሁ። ያው እንደምታውቀው ብዙ ነገር እንዳለፍክ አስባለሁም አውቃለሁኝም ይገባኛል፣ እረዳሃለሁ። ግን ያው እሱን ነገር አብረን ለመቀየር ለማሻሻል እየሞከርክ ስለሆነ እየፈለግክ ፈቃደኛ ስለሆንክ በጣም አመሰግናለሁና እንትነው ነገር ካለ ድል ልስጥ። እሺ አመሰግናለሁ ይርዲዬ፣ እውነት ከምር ነው ማመሰግንሽ። ቤተሰቦቿን ማዘሯን በጣም አመስገን ፈልጋለሁ። እስካሁን ድረስ ከነሱ ቤት ነው ያለሁኝ። ይዛኔ ከወሰደች በኋላ ከነሱ ቤት ነው ያለሁኝና በጣም አመስገን ፈልጋለሁኝ። እውነት ከምለው በላይ ነው። በቃ ቃላት የለኝም ራሱ። ማዘረን በጣም ነው ማመሰግናት። ስቲል ነው ከነሱ ቤት ነው ያለሁኝ። በጣም ሳፖርት እያደረጉኝ ነው ያለ። አሁንም ደግሞ ያው እስኪ ትንሽ ራስን እንድትረጋጋ ወደ መንፈሳዊ ነገር ጸበል ያስፈልጋል ብላ ያው ዛሬ በጧቱ ጸበል ለመሄድ እንትን ብለናል። ያው ለምታደርጊው ሁሉ ነገር በጣም ነው ማመሰግንሽ፣ በጣም ከሚባለው በላይ። ያው ከሰው ብዙ ውለታ አይጠበቅም። ፈጣሪ ውለታውን ይክፈልሽ እህቴ። ሌላ ነገር ምንም ማለት አልችልም። እና በጣም ነው እንትን ያረኩሽ፣ በጣም ነው የረበሽኩሽ። በጣም አልሄድም ብዬ በጣም ነው ያስቸገርኳት። በጣም ከሚገባው በላይ ማለት እንትን ነው ሂድ አይለኝም፣ ወደ መንፈሳዊ ቦታ ሂድ አይለኝም። በጣም ከባድ ነው ያለው ሁኔታና ግን በቃ በስንት ትግል ጓደኞቿ፣ ማዘሯ፣ በቃ ሁሉ ቤተሰቦቿ፣ እህቶቿ ሁሉ በጣም ብዙ ነገር ነው ሳፖርት ያደረጉኝና በቃ አንዳንዴ ለሰው ሰው ነው ልብሱ ይባላልና በቃ ያደረገችልኝ ነገር ሁሉ በጣም የሚገርም ነው። እስካሁን ድረስ ቀደምም እንደነገርኳችሁ እንደ እናቴ ቤት በቃ እንደ እናቴ ቤት እንደ ቤቴ እነሱ ቤት ነው ያለሁኝ። አሁን ሁሉን ነገር ሳፖርት እያደረጉ አንዳንዴ ሰውን መተዋወቅ አንዳንዴ ለጥሩም ነው። ሰው ዝም ብሎ ሰው መጥላት የለብንም። አንዳንዴ ስናየው ያው አብረን የተማርን አብረን ጓደኛሞች ነበርን ድሮ። ግን እስከዚህ ድረስ መስዋዕትነት መክፈል ማለት በጣም እንጃ ቃላት የለኝም ራሱ ለመግለጽ በጣም ቃላት ያጥረኛልና ይወርድዬን አመስግኑልኝ። እውነት በጣም ብዙ ነገሮች አሉ። በጣም እኔም አሁን ጥሩ ላይ አይደለሁም። እስኪ እንግዲህ ወደ መንፈሳዊ ቦታም ከዛም ደግሞ እስኪ ራሴንም ለማሻሻል ሞክራለሁኝ። ያለውበት ሁኔታ ትንሽ ከበድ ስለሚል ራሴን አብዴት እያደረኩኝ በመንፈሳዊ በትንሽ ያለው ሁኔታ እንተነላለሁ። ግን በቃ ለምታደርጊው ነገር በሙሉ እውነት በጣም ነው ማመሰግንሽ። እኔት በጣም ነው ማመሰግንሽ። እውነት ዳግማዊ እናቴ ነሽ። እውነቴን ነው ቃላት የለኝም። በጣም ነው ማመሰግንሽ የኔ እናት ለምታደርጊው ነገር በምትከፊው መስዋዕትነት ሁሉ
አንዳንድ ሰዎች ራሱ እንደ ጥሩ ሁኔታ አያዩዋትም። ራሱ እዛ ሰፈር ስራ እሷ ስራ አላት ከስራው ላመታ ምናምን እንደ ህፃን ልጅ ነው የምትንከባከበኝ። ሰፈር ራሱ እንደ ጥሩ ነገር አያዩዋትም። ያ ማለት ያው የኛ ማህበረሰቡ አንዳንዴ በቃ መናገር የሌለብኝ ቃላቶች አሉና እንደ ጥሩ ነገር አያዩዋትም። ራሱ በቃ በሌላ አንግል ነው ሰው ያያያል። እሷ ግን ይሄን ሁሉ ነገር ተጫጭና ይሄን ሁሉ ነገር ተቋቁማ ይሄን ሁሉ ነገር ተቋቁማ ግን የምታደርግልኝ ነገር ሁሉ በጣም እውነቴን ነው የምነግራችሁ። እውነት ሰው መሆንን ከዛ ህይወት ወጥቼ እውነቴን ነው የምነግራችሁ። እንደው በፊት የነበረው እንትኔና አሁን ያለውበት ሁኔታ በጣም የሰማይና የምድር ነው እና በቃ የምታደርግልኝ ነገር ከእህቶቿ ከወንድሞቿ ከእናቷ አትለየኝም። እኩል ነው የምታይ። እውነቴን ነው የምነግራችሁ። ከሳምንት በላይ ይሆናል ያደረግሽልኝ ውለታ በሙሉ እኔ አላቅም። እውነቴን ነው የምነግርሽ። የሰዎች አርያ ነሽ አንቺ። እግዚአብሔር ይስጥሽ የኔ እናት። ምንም አይደለም። ትንሽ አሟት ነው የሰነበተና ለዛ ነው ማክስ ያደረጋችሁ። እግዚአብሔር ይማርሽ በሉልኝ በዛው። እውነቴን ነው የምነግራችሁ። በጣም እኔ ቃላት የለኝም የኔ እናት። አረ ምንም አይደለም ሄኒዬ። ማለት እኔ አንተ እንደ ታላቅ ወንድሜ ነህ። ምንም ቢሆን ትንሽ ጊዜም ቢሆን በትምህርት አብረን ጊዜ ያሳለፍና ቀላል ነገር አይደለምና ለኔ እንደ ታላቅ ወንድሜ ነው ማረግልህም ነገር እንደ ሁለት አንድ ቆጥሮም አይደለም እና በቃ ግዴታዬ ነው ብዬ ስለማስብ ነው ሁሉም ነገር ሳደርግ የነበረውና አንዳንዴ ምንድነው ሰዎች እንደዚህ ጭንቀት ውስጥ ሲገቡ ራስን የማጥፋት መጥፎ ስሜቶች ሲሰማቸው ሰዎች ልንረዳቸው ይገባል። ማለት በምንችለው አቅም ሕክምና መውሰድ ካለብን ሕክምና ካልሆነም ደግሞ መንፈሳዊ ቦታዎች ወስዶ የጸበል እንዲጠመቁ እዛቸው ላይ ያለው መጥፎ ነገር ከነሱ እንዲርቅ ማድረግ እንችላለን እና ለምን ሰዎች ጎዳና ነው ወጡ ለመጥፎ ነገር ያደርጋሉ ብቻ ብለን ከመውቀስ ይልቅ ባክግራውንዳቸውን ማጥናት ከምን ተነስተው እዛ እንደደረሱ ለመረዳት ብንሞክር ጥሩ ነው ብዬ አስባለሁና ያው ሄኒንም እስከዛሬ የረዱ ሰዎች ያገዙትም ቢሆን ለነሱም በጣም ማመስገን እፈልጋለሁ። አይም ደግሞ ከዚህ በኋላ በምችለው ሁሉ ከጎኑ ነኝና ምንም ነገር እንደ ሁለት አንድ ትቆጥረው አልፈልግም ልል ነው። በቃ እኔ እህት ነኝ። ማደርገውን ነገር ሁሉ ከታናሽ እህት እንደሚደረግልን እንድትቆጥረው ነው የምፈልገውና ማመስገንም ያን ያህል አይጠበቅብህም ሄኒዬ። አንተ ድነ ማየት ጥሩ ሁኔታ ላይ ሆነ ማየት ነው የምፈልገው። ለዛም ነው ላግዝ የምፈልገው። ብዙ ነገር እየተውኩ መጣው ወደ አንተ በፊት ያለፍክበትን ነገር ያለህን የነበረህን ነገር ስለማቅ እንደዚህ ሆኖ ማየት ደግሞ ለኔ ከባድ ስለሆነ ለዛ ነው ላግዝ የፈለኩትኝና እንደ ሁለት አንድ ትቆጥረው አልፈልግም ሄኒዬ። እሺ እሺ ከምሬ ነው። እኔ ቃላት የለኝም ብቻ በጣም ከባድ ነው በእናትሽ። እና የሆነ ሰው አስቀይም ያለውኝ አብርሃም የሚባለው ልጅ የዛኔ ይዞሽ የመጣው ለአንቺ ሊያሳይሽ በጣም በችግር ነው የተገናኘ ነው። እሱም እንደዚህ አግኝቶኝ ነውና የሆነ ነገር አስቀይሜዋለሁ። በዚሁ ላይ ይቅርታ መጠየቅ እፈልጋለሁ። ምክንያቱም ያው ወደ እግዚአብሔር መንገድ ስንሄድ ሁሉ ነገር ያደረግነው ሁሉ ነገር መናገር አለብንና እኔ አስቤው አይደለም። የተፈጠረው ችግሩ ምንድነው? የድሮ ጓደኛ ነበረችው። ያቺ ጓደኛው እኔን ይዞኝ ሂዶ ነበር እቤት አይተሽው ከሆነ ታሪኩን እና ይዞኝ ሂዶ ከዛ ያው ሰዎች እየረዱኝ ነበር ብር ምናምን ይላክ ነበር እና የኔ ስልክ አልነበረኝም ነበር ሲል ነው አሁንም የለኝም እና ሲስተር የሰጠችኝ አንቺ ስልክ ነው ያለ እና ደወለችና ውጭ ሀገር ነው የምትኖር የነበረው እና ከዛ ስትደውልልኝ እኔ አላወኩም በቃ ላግዝህ ነው ያለችኝ። አብርሃም አለ ወይ ስትለኝ እኔ ከቀንነት አንፃር ነው እውነቴን ነው። ተመልካቾችን በደንብ ማሰብ ያለባችሁ ከቀንነት አንፃር ነው እንጂ አብርሃምን ለመጉዳት አይደለም። ከምሬ ነው። አብርሃምን ለመጉዳት አስቤ አይደለም ያን ነገር የፈጠርኩት። እዚህ ላይ ይቅርታ ልታደርጉልኝ ይገባል። እና ስትደውልልኝ እኔ የምታግዘኝ ነው መሰለኝና ሄድኩኝ። ያው ትንሽ ጥሩም አልነበርኩኝ የዛኔ የነበርኩበት ሁኔታ ትንሽ አስቸጋሪም ስለነበረ ያው ብዙ ሀብት ነበረ፣ ብዙ ደረጃ ነበር፣ በጣም ብዙ ነገሮችን አሳልፌያለሁና ትንሽ እንትን ትሆኛለሽ ሜንታሊ ዲስኦርደር ትሆኛለሽና የማገናዘብ ምናምን የሚባል ነገር አልነበረም። ከዛ ለካ እሱ ከሷ ጋር የነበረ በጣም ብዙ ፋይሎች ነበሩ ከላፕቶፑ ጋር ጂፓሱንና ላፕቶፑን አምጣልኝ አለች። ያው ብዙ ነገሮች ነበሩ። እኔ ዝም ብዬ ዋናዎቹን ነው የምነግርሽና ከዛ እንደዛ ስትለኝ አይ እኔ ዝም ብዬ ይዤለት ሄድኩ። በቃ
ምንም ምን ያላሰብኩምና ይዤ ሄድኩ። እዛ ለካ ከሱ ጋር በጣም ብዙ ፋይሎች ነበሩ፣ የፊልም ምናምን የሚሰራባቸው የፊልም እንትን ዶክመንቶች ነበሩ። እነዛን ሁሉ ለካ እሷ በዛ መበቀል ፈልጋለች። ይሄን ነገር ክፍተት ተፈጥራ አይሽው አይደል? የአንድ ሰው ክፍተት የስንት ሰው ህይወት እንደሚያበላሽ ያ ስንት ሰው ህይወት እንደሚያበላሽ ያ ነገር ተፈጠረብኝ። ያ ነገር ከተፈጠረ በኋላ የኔ ክፍተት እስከ ማን ድረስ ሄደ? እስከ አብርሃም ድረስ ሄደ። እና እኔ አሁን ሳስበው ራሱ በጣም ይዘገንነኛል። እስካሁን ድረስ ራሱ እኔ ብዙ ነገር አድርጎልኛል እንዳንቺ ቤት ወስዶ ምን ብሎ ያ ነገር ሲፈጠር ዘም በኋላ ተወይ ደግሞ ከዛም በኋላ ነው ከጎዳና አንቺ ደግሞ እንደዛ አይተሽ እንትን ያለሽ እና ያው ነገር ሲፈጠርብኝ በቃ አብርሃም ተናዶ ምን ብሎ ግን እንደምንም ብዬ ያንን ላፕቶፕና ጂፓስ እንደምንም አድርጌ ለሱ መለስኩለት። ፋይሎች ግን በሙሉ ሂደውበታል መሰለኝ እንግዲህ አሁን ሰማ እና እዛው ላይ በጣም ይቅርታ አብርሃም፣ ላስቀየምኩ ነገር በሙሉ እኔ ነኝ ጥፋተኛው፣ አንተ ጥፋተኛ አይደለህም። ላስቀየምኩ በሙሉ እኔ ይቅርታ እጠይቃለሁ። በመቀጠልም ደግሞ ያንን ያደረግሽው ልጅ ታሮን ነው የምትባለው እህቴ፣ የምነግርሽ ነገር በዚህ ድንገት ካየሽው በጣም እባክሽን ፋይሉን መልሽለት ለኔ ስትይ በእግዚአብሔር እንደው ምን እኔ ቃላት የለኝም ራሱ መናገር አልችልም። እውነቴን ነው። በክፉ ጊዜ የደረሰልኝ እሱ ነው። አንቺ ግን ክፍተቴን ተጠቅመሽ የነበረብኝን ችግር እንተን ብለሽ ክፍተቱን ተጠቅመሽ እሱን ለመጉዳት በኔ የሄድሽበት መንገድ ትክክል አይደለም። አሁንም ቢሆን በቃ አብርሽን እኔ ይቅርታ ጠይቃለሁ። በመቀጠልም ደግሞ እባክሽ ፋይሉን መልሽለት በእግዚአብሔር ጠይቅሻለሁ። እባክሽ እኔ መናገር ራሱ አልችልም። ያን ነገር ሳወራው ራሱ ያመኛል። ከምሬ ነው። ልጁ ለፍቶ መከራውን አይቶ ብዙ ነገር አድርጎ የሰራው ዶክመንት ነው። ስለዚህ እህቴ እባክሽ ሳሮን እህቴ ከምሬ ነው መልሽለት። የምታይ ከሆነ እባክሽ መልሽለት። ካየሽው እንትኑን ካየሽው መልሽለት። ከዛ ውጭ ሌላ ምንም የምለው ነገር የለኝም። እሺ በቃ ሄኒ ያው አብርሽንም በጣም ይቅርታ ማለት እፈልጋለሁ እኔም በሄኒ ስም። ይሄን ያልካል ለዛሬ አሁን ሰዓታችንም እየሄደ ስለሆነ ወደ ጸበላችን እንሂድና አንተም በጊዜ ተጠምቀ ወደ ቤታችን እንመለስ። ተናኮነኝ ወርዲ አይ ተነጋግረን እዚህ ደርሰናል። አሁን ከዚህ በኋላ ጭቅጭቅ አያስፈልግም። በቃ እንሂድ። ማቀርቀሪን ሰበር ካልኩኝ ቀና በርትቼ ተራምርኩ እንደገና በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ። በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ። ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ክድ የለኝ እልል በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታዬ እልል ይባላል ይጨበጨባል። አመስግኑት። ማቀርቀሪን ሰበር ካልኩኝ ቀና በርትቼ ተራምርኩ እንደገና በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ። በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ። ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ